የጾሙ የመጀመሪያው እሁድ ዘወረደ ይባላል። ይህ የመጀመሪያ ሳምንት በሲኦል ተጥለው በአጋንንት እየተቀጠቀጡ የአምላክን መውረድ የተስፋይቱን ቀን ይጠብቁ የነበሩ ነፍሳት የተስፋቸው ጅማሬ ሰማይና ምድር የማይችለው የክብር ባለቤት የሆነ አምላክ ከሰማየ ሰማያት መውረዱ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የመወለዱ ነገር ይታወስበታል። ስለዚህ ነው ዘወረደ መባሉ። በዚህ ሳምንት ከቀዳሚ ነቢያት አንዱ ሊቀ ነቢያት ሙሴ የሚታወስበታል። ይህን የጾም ሳምንት ጾመ ሙሴ ወይንም ሙሴኒ ተብሎ ይጠራል። የሁዳዴ ጾም የመጀመሪያው ሳምንት ላመስግን የኔ ጌታ ላመስግን ልቀኝል የኔ ጌታ ልቀኝል ሕይወቴ ነው ዝማሬ ትሩፋት የሰጠኸኝ እንዳከብር አንተ አባቴ ሕይወቴ ፈውሲ ቁሱል ሐቀኛ ጉንዴ ወይኔ አብሑፊ መቅደስሃ በሳልያን ምረኒ ኤልሻዳይ አቦና ኩሉ እትኽእል ምኽራበይ ርእ ንስሃይ ተቐበል